እዩ። ይሄ ሶፋ መግዛት የምትፈልጉ ሰዎች እዩ። አያምርም? የሚያምር ሶፋ ነው ይሄ። 65,000 ነው። እዩት፣ አያችሁት? መቀመጫው ይሄ ነው። በጣም ነው የሚያምረው። በጣም ያምራል። እዩት ሲያምር። ይሄኛው ማለት ይሄ ይሄኛው 4 ሰው ያስቀምጣል። ይሄ እዛ ጋር ደግሞ 2 ሰው ያስቀምጣል። ይሄኛውም 2 ሰው ያስቀምጣል። መግዛት የምትፈልጉ ስልክ ቁጥር እናስቀምጣለን ከታች። ይሄ ደግሞ 85,000። ይሄ ደግሞ በጣም ነው የሚያምረው። በጣም ያምራል። ይሄ 85,000 ብር ነው የሚገዛ። ቤተሰቦች ይህን ሶፋ መግዛት የምትፈልጉ ሰዎች አሳውቁኝ፣ እኔ ስልክ ቁጥር እለቅላችኋለሁ። እንዴት እንደሚያምር 85,000 ነው የሚሸጠው ይሄ ሶፋ ማለት ነው። ይሄ ደግሞ ቲቪ ማስቀመጫ ነው። አያችሁት? ቲቪ ማስቀመጫ ነው። ይሄ ደግሞ 25,000 ብር ነው የተባለ። ብቻ አሪፍ እቃ አላቸው። እናንተ እቃ መግዛት የምትፈልጉ ከሆነ እኔ እየዞርኩ ካሳያችኋለሁ። አሁን አዲስ አበባ ነው ያለሁት። ይሄ ደግሞ የምግብ ጠረጴዛ ይሄ 75,000 ብር ነው የተባለ። ይሄት እያችሁ መቀመጫ 75,000 ብር። 6 መቀመጫ ነው ያለው። ይሄ ደግሞ ኤል ሼፕ የሚባል ሶፋ ይባላል። እዩት። እናንተ ብቻ መግዛት የምትፈልጉት ንገሩ። እኛ በጣም የሚያምር ሶፋ ነው። መግዛት የምትፈልጉ ሰዎች እኛ ብቻ እናንተ ይሄ ቦታ ይሄ እቃ ቦታ ሂጂና ይሄንን አሳየን ካላችሁን አሳያችኋለሁ። ከዛን ገዝተሽም ለቤተሰብ ምናምን ላይ የምትሉኝ ከሆነ እሰራለሁ። እሺ፣ ከእናንተ የሚጠበቀው እዩና አሪፋ ከሆነ የማንኛውንም የኢትዮጵያ ውስጥ የምትፈልጉት እቃ ካለ እኔ ለእናንተ ለማምጣት ለማቅረብ ዝግጁ ነኝ። እና በጣም ነው የሚያማምሩት ሶፋዎቹ ማለት ነው። በጣም ነው የሚያማምሩት። ያው ትንሽ ሰዎቹ ፈቃደኛ ካልሆኑ ብዬ ፈርቼ ነው ድምጼ ቀንሼ የምቀርጸው ማለት ነው። ግን ካሁን በኋላ እሰራለሁ። ሶፋ ብቻ አይደለም ሌላም ነገር መግዛት ፍሪጅም ጋዝም ምንም ከፈለጋችሁ እነሱን ራሱ እቀርጽላችኋለሁ። ይሄ ደግሞ ትንንሽ ሶፋዎች ይሄ ደግሞ ትንንሽ ያያችሁ ትንንሽ እነዚህ ደግሞ ትንንሽ ሶፋዎች ናቸው። ትንሽ ሶፋ ሳይሆን የሶፋ ትራሶች አንዱ 600 ነው የሚሸጠው። አንዱ ትራስ ማለት ነው 600 ነው። ያያችሁት? ይሄው ጠረጴዛ ደግሞ ይሄ ደግሞ የምግቡ ጠረጴዛ ነው። ይሄው አበባው ቁጭ ያለበት ይሄ የምግቡ ጠረጴዛ 8,000 ብር ነው ከአበባው ውጪ ማለት ነው። ሶፋው ደግሞ 75 ነው 65,000 እንደዛ ነው። ብቻ እናንተ ከፈለጋችሁ የፈለጋችሁትን እኔ አስተዋውቅላችኋለሁ። እየዞርኩኝ አሳያችኋለሁ። እሺ ቤተሰቦች፣ ከእናንተ የሚጠበቀው ላይክ እና ሼር አድርጉኝ። በየቦታው ዙሬ እንትን እንድን ማለት ነው። ይሄም እዚህ ጋር 45,000 ብር ነው። ደስ ስላለኝ ይሄ ደግሞ 65,000 ብር ነው። ይሄ 65,000 ብር ነው የሚሸጠው። በጣም ነው የሚያምረው። አያችሁት? በጣም ያምራል። በጣም ነው የሚያምረው። እንደ ኤል ሼፕ ነው።
እንደ ኤል ሼፕ ነው። እንደገና ደግሞ እዚህ ጋር ፈልሰስ የምትሉበት አለ። ባይዘው ርካሽ ነው እቃዎች። እኔ እናንተ ካላችሁኝ በየቦታው ዙሬ አሳያችኋለሁ። እሺ ቤተሰቦች፣ ከእናንተ የሚጠበቀው በጣም ነው የሚያምረው። በጣም ያምራል። ግን እግሮቹ ግን ብረት ናቸው። ከእናንተ የሚጠበቀው እኚህ ደግሞ ጠረጴዛዎች እነ ማስቀመጫቸው ማለት ነው። ኮመንት ጻፉ እሺ። ከስር የፈለጋችሁትን እቃ መግዛት ስትፈልጉ ኮመንት ጻፉ። አሳያችኋለሁ እየዞርኩ ማለት ነው። ግን ድምፄን ቀንሻለሁ እንድታዩ ፈልጌ ነው።